ሰላም ጤና ይስጥልኝ። እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ የመጣሁት ርዕስ ስለ ፀጉራችን አይነት ማወቅ ያለብን ነገር አለ። ምክንያቱም ፀጉራችንን ልንከባከብ ስናስብ የመጀመሪያ ደረጃ ምን መሆን አለበት? የፀጉራችንን አይነት ማወቅ አለብን። እሱ ምንድነው? ሶስት ናቸው። ሃይ ፕሮሲቲ፣ ሎ ፕሮሲቲ እና ሚዲየም ናቸው። እና የኛን ፀጉር ፕሮሲቲ ወይም አይነት እንዴት ነው ማወቅ የምንችለው? ቢባል አማርኛ እንግዲህ ብርጭቆ ውሃ እናመጣና በንጹህ ፀጉር ማለት ነው። ይሄ አቧራ ምናምን በቆሸሸ ፀጉር ወይ ቅባት ባለው ፀጉር ሳይሆን ታጥበን በደረቀ ፀጉር ማለት ነው ቴስት የምናደርገው። ብርጭቆ ላይ ውሃ እናደርግና እንከተዋለን፣ የፀጉር ዘለላችንን ማለት ነው። ላይ ተንሳፎ ከቀረ ሎ ፕሮሲቲ ነው ማለት ነው ፀጉራችን። መሃል ላይ ከሆነ ሚዲየም፣ ታች ከሆነ ደግሞ ሃይ ፕሮሲቲ ነው ያለው ፀጉራችን ማለት ነው። ስለዚህ ከሎ ፕሮሲቲ ልጀምርላችሁ። ሎ ፕሮሲቲ ማለት እቺ የፀጉሩ አንዷ ዘለላለች አይደለ? እሷ ቀዳዳዋ በጣም ጠባብ ሲሆን ማለት ነው። እንደዛ ደግሞ ሲሆን ምን እንቸገራለን? ፀጉራችንን ቅባት በምንቀባበት ጊዜ ወደ ውስጥ ዘልቆ አይገባም። ውሃም ቢሆን ውሃ ስናረግ ልንታጠብም ይሁን ብቻ ውሃ ስናረግ ወደ ውስጥ አይገባም፣ እላዩ ላይ ነው የሚቀረው። ስለዚህ እኛ ምን ማድረግ አለብን? በመጀመሪያ ደረጃ ማሳጅ ማድረግ አለብን አይደለ? ቅባት ኤኒቲንግ በቃ እንትንም ማስክም ሊሆን ይችላል፣ ቅባትም ሊሆን ይችላል። ማሳጅ ማድረግ ግድ ነው፣ ምክንያቱም ወደ ውስጥ ዘልቆ ስለማይገባ ማለት ነው። ቅባትም ስንቀባ እዛው ተብለጭልጮ ነው የሚቀረው እንጂ ወደ ውስጥ ገብቶ ለፀጉራችን መስጠት ያለበትን ጥቅም ስለማይሰጠን ማሳጅ ማድረግ አለብን። ፕላስ የምንጠቀማቸው ቅባቶችን ሞቅ ማድረግ አለብን። ማስኮችም ቢሆኑ ደግሞ ማቅጠን አለብን። አሁን ለምሳሌ አቮካዶ ብቻ የተመቸንን ማስክ በምንጠቀምበት ጊዜ ውሃ ማዘጋጀት አለብን። የሽንኩርት ውሃ ሊሆን ይችላል፣ የቅርንፉድ ውሃ ሊሆን ይችላል፣ የሮዝመሪ ውሃ ሊሆን ይችላል። በውሃ ቀጠን አድርገን መጠቀም አለብን። ቀጠን አድርገን ተጠቅመን ማሳጅ ማድረጉ ሞር የተሻለ ነው መሆንም አለበት። ሎ አለና ሃይ ፕሮሲቲ ላይ ደግሞ ስንመጣ ያ የፀጉር ዘለላዋች አንዷ ሰፊ ሲሆን ማለት ነው። እንደዛ ደግሞ ሲሆን ምንድነው? ቅባት ወደ ውስጥ ዘልቆ ይገባል። ውሃም ቢሆን እንደገና ደግሞ አቧራም ቢሆን መጥፎ ነገሮች ቆሻሻም ቢሆን ይይዛል ማለት ነው። ስለዚህ ለሱ ደግሞ ምን ማድረግ አለብን? ማስክ ላይ ስንጀምር ማስክ ወፍራም የአቮካዶ፣ እንቁላል፣ ሙዝ መጠቀም እንችላለን። እንደገና ደግሞ ቅባት ስንጠቀም ወፈር ያሉ እንደ ክሬም አይነት ነገሮች እንደ ኦሊቭ ኦይል። እኔ አሁን ኦሊቭ ኦይል ቀጭን ይመስለኝ ነበረ፣ የኔ ሎ ፕሮሲቲ ነው እና ኦሊቭ ኦይል እጠቀም ነበረ። እንዲህ አይነት ስህተቶችን እንዳንሰራ ነው። ለአንዱ ሰው የተስማማ ለእኔ ይስማማኛል ማለት አይደለም። ቴስት እናድርገው አይሻልም? እንደዛ እናድርገው። እኔም ኦሊቭ ኦይል እጠቀም ስለነበረ ካስተር ኦይልም እጠቀም ነበር። ካስተር ኦይልም ለእኔ አይሆንም፣ ምክንያቱም የኔ ፀጉር ሎ ፕሮሲቲ ነው። እና ክሬሞችን አቮካዶ ለእንትን ነው የሚሆነው። ቆይ ተረጋግቴ ክሬም ነገሮችን ካስተር ኦይል እና ኦሊቭ ኦይል ለሃይ ፕሮሲቲ ብንጠቀም ሞር ኢፌክቲቭ እንሆናለን። ሎ ፕሮሲቲ ቅድም አልነገርኳችሁም አይደል? ቅባት እንደ አልመንድ፣ ጆጆባ፣ ሆሆባ እንደዛ የሚሉት ኦይል አለ። እንደገና ደግሞ እንትን ብንጠቀም ሮዝመሪ ኦይል ብንጠቀም ሞር ኢፌክቲቭ ይሆናል ማለት ነው። እንደገና ደግሞ ሚዲየምን ልረሳው ነበር። ሚዲየም ደግሞ የምንለው ሁሉንም አሪፍ ነው። በቃ እሱ መካከለኛ የሚባል አይነት ስለሆነ ከሁሉም በልክ ነው። ወፍራምም አይደለም ቀጭንም አይደለም፣ ልክ ስለሆነ ቀላቅለን መጠቀም እንችላለን። ውህድም ስንጠቀም ቀላቅለን መጠቀም እንችላለን። እና ደግሞ ምን ማድረግ እንችላለን? አሁን የኔ ሎ ፕሮሲቲ ነው ብያቸዋለሁ አይደለ? መንከባከብ ስንጀምር ፀጉራችንን ከሎ ፕሮሲቲ ወደ ሃይ ፕሮሲቲ ሊመጣ ይችላል።
እኔ አሁን የእኔ ፀጉር በኬሚካል የተጎዳ ነው። ኬሚካል ማለት ቅባት ቀለም በጣም እጠቀማለሁኝ እና ለዛ ነው እንትን የሚለው ተኩስም ምንም ስለማበዛበት ሊሆን ስለሚችል ራሳችንን ሞር እየተንከባከብን ፀጉራችንን ወደ ሚዲየም ማምጣት እንችላለን። ይሄ ሎ ፕሮሲቲ ሲሆን ፀጉራችን በጣም እንትን ስለማይል ወዲያው አመዳም ይሆናል አይደለ? የሆነ ድርቅ የማለት እንትን አለው፣ ድርቅ የማለት ባህሪ አለው። እንደገና ደግሞ አሁን እኔ ብዙ ጊዜ ፀጉሬ ምን ይሆናል እንትን ይላል፣ በጣም ይያያዛል። እንዲሁም ባለፈው ተቆርጬ አሳየቻችኋለሁ። ከዛም በላይ ቆረጥኩት። ለምን? ጫፉ በጣም እየተያያዘብኝ ማለት ነው። ስለዚህ ይያያዛል። ሎ ፕሮሲቲ ሲሆን ጫፉ በጣም ነው የሚያያዘው። እንደዚህ እንደ ፍሪዝ አይነት ነገር ይሆናል። እንደዛ ስለሚሆን ሞር ቅባታችንን እየተጠቀምን ምናምን እንትን እንበለውን ትሪት እናድርገው ወደ ሚዲየም ሊገባ ስለሚችል ማለት ነው። ተንከባክበ ነው እንደዛ እናድርግና ደግሞ ስለምትሰጡኝ ማበረታቻ በጣም ነው የማመሰግነው። እውነት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ተከታተሉኝ ከዚህ የተሻለ ቪዲዮዎችን እንዳቀርብ ማለት ነው። እና ወዳችኋለሁ። አመሰግናለሁ። በጣም ነው የማመሰግነው። ባይ